ደጆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ይህች ናት ቃሌ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ እንኳን ልቆም በፍታን ለብሼ አፍርሃለሁ እኔ አጎንብሼ የትምክህት ካባዬን ጥዬ ከመቅደስ ልግባ ጌታዬ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ባንጨበጨብ እንዴት ነው ወይ እልል ወይ እንደዚህ ሲፈታ በሌላ መንገድ ስለምንገናኝ የዛን ጊዜ በደንብ አድርገን ኧረ በስመ አብ የዛኔ በእኔ ቃል እገባለሁ በኃይለኛ በቃ እናንተም ተጠርታችኋል የዛኔ እንዳትቀሩ ደጅህን ጌታ ዝቅ ብዬ ላንተ ውለታ ከእረኝነት ከታናሽ ስፍራ ለንግስና ምንም ብጠራ ከቀንዲሉ ቀድሟል ሐሳቤ እንድቀኝልህ ተነክቶ ልቤ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ናታኔም ነኝ በአገልግሎቴ አይከፋኝ ታናሽነቴ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ ሳይከብድብኝ የዓለም ዝና ተንበርክኬ ልስጥ ምስጋና ምክንያት አለኝ ለማዘንበሌ ናታኔም ነኝ ይህች ናት ቃሌ ደጅ ሆኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ ጋይስ አሁን እንግዲህ ክራሩን ይዘን ልሰጠው ነው ከዛ ደግሞ ካባም ይዘን ልትመጣና ሊሰጡ ነው ያው በዛውም አንድ ስጦታ አለን
ይኸው አንድ ካባ ይዘን መተናል አዎ ለዚህ ብርዱም ጥሩ ነው የሚያምር ካባ እንኳን ለክብሩ ለብርዱም ጥሩ ነው የናበት ይሄ እዚህ ባለንበት ሰዓት ታዲያስ በረጋችን ላይ እቺን የባህል ልብስ ያመጣው አረኛ ስለሆነ እናመሰግናለን ችግር የለውም ስለዚህ ብዙ ማለት ነው አረ ያምር ባህል በጣም ተስፋ አለ ከዚህ በኋላ በደስ ጥሩ ነው እንዴ በጣም እቺስ ምንድን ነው ታውቂው ካባ ነው የሚያንጸባርቅ ደስ ይላል ወደዳች ሶም ባይሆን ጥሩ ነበር ችግር የለም ያው ክራርዋን ደግሞ ሰው እንዲቻርገን ብንጫወትባት በጣም የክራርዋን ደግሞ ላውጣት ከቦርሳ እኔ አውጣው እሺ ቆጫ በቃ ከፈላ ለማሪ ችግር የለም ከኬዝ ቦርሳ ይስከት ከደህ እንግዲህ ይሄ ነው ፈጣን ስለምትልካራ ለጉዞም እንድትመቸን አነሲያቸውን የምናመጣት የልጃችን ታምራለች በጣም የልጃችን የቴዎድሮስ መሰንቆ ብቻውን እንዳይሆን እንዲያግዝ ነው እንጂ በጣም ጥሩ ነበር እሱ ሊያዝልህ ጥሩ ለዛው እስኪ ሞክረው እስኪ ክራሩ ሞክረው እስኪ ሞክር ጥሩ ነው አይታወቅም አንደበትህን ብቻ ለሚከፈተል ጣትህን ሊባረክልህ ስለሚችል አሜን ሞክር እስኪ አይሆንም ያ ሞክር ግድ ይላል ከዚህ ነው ጀምረው እሺ አሁን እንደምትነግረው አይነት ወድና መምጣት ባንዴ ይመጣ ነበር ባንዴ ይመጣ ማለት ስለዚህ ይሄም ባንዴ ይመጣ እና በላው እንትና ማንን ቴዲ እንጥራ ቴዲ ነው እዛ ማሽን የቻልኳት ነው ምንድን ደስ ይላል ድምፁ ደስ ይላል መልኩ አረ ባይሆን ኖሮ አይ ነበር እንደልኩ ብችለው በደም ደስ ይላል እሺ ነናት ይኸው ትቀበላለች ይሌ ተቀበለ ሰዲያ ግን ቺካባ ከኔ ፊዚካል አንፃር ተከለች አረ በጣም ታምርባለች በጣም ወርቃማ እንትን አለው ሌላ ጊዜ እኮ በዛው እንደስቀራት ነው ይታባል ምን ችግር አለው አና ስላች ደህናዋን በጣም ይሻላል ኦኬ ስፒከሩን ትንሽ ጠጋ አድርጎ ይስከካይ የካስከው አንተ የበደልኩኔ የቆሰልከው አንተ የዳንኩትኔ ወሰን የለውም መጠን መመርመር ከህሊና ይልቃል ጌታ ያንተ ፍቅር የካስከው አንተ የበደልኩኔ የቆሰልከው አንተ የዳንኩትኔ ወሰን የለውም መጠን መመርመር ከህሊና ይልቃል ጌታ ያንተ ፍቅር አንተ ተርፋ እኔ እንድልቅና የዳይን ሸክም ተሸከምክና አበሳ በደል አይደል ኖሮብህ እኔን ወደህ ነው ለዚህ መድረስ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደ
የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። ማየት ስለማይችል ሰው ይመስለዋል። ሰው በየትኛውም መንገድ ሲመላለስ እግዚአብሔር ብርሃን ካልሆነ በስተቀር መሄድ አይችልም አይደል? አሁን ይሄ የምታየው ይሄ ሲምቦሊክ አይደለም ማወራ የልብ ብርሃን ካልተገኘ አንተም ደህና የምታስበው እግዚአብሔር አምላክ ብርሃን ሲሰጥ ነው አለ። ስለዚህ ማንም ሰው ተስፋ ቢቆርጥ እችን ቃል በመናገር ብቻ በላዩ ላይ የሚሰማውን ክፉ መንፈስ ሊያረቅ ስለሚችል ቅድም ስንናገር እግረ መንገዴን እችን ትዝ ብሎኝ ነው። ስለዚህ የትኛውም ሰው ይህንን መዝሙር በዜማም ይሁን በቃል ቃሉን ቢጠቀም ዕለታዊ ችግሩም ፊቱ ላይ ያለውን ክፉ ነገርም የመቅረፍ አቅም አለው። አባቶቻችን ለዘመናት ሲጠቀሙበት የነበረ ነው። የዳዊት መዝሙር ላይ ያለ ቃል ነው። ስለዚህ ሁሉም ሰው በቸገረው በጨነቀው ሰዓት ይህን ቃል ቢናገር ሻል ካለ ቢያዜመው አሊያም ደግሞ ዜማ ባይችል እንኳን እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? አምላኬ መመኪያዬ ነው ከተባለ ትምክህት በእግዚአብሔር ሲሆን ደግሞ የትኛውም አይነት ችግር በፊታችን ወይ በችግረኛው ፊት ዋጋ አይኖረው፣ አቅም አይኖረው። ምክንያቱም የጠራው ስም የእግዚአብሔር ስም ነው። ይህን ለማለት ፈልጌ ነው። እስኪ ዛሬ መልአኩ ገብርኤል እናስብበት ቀን ከሆነ አንጻር ወንድማችን አቤልያም የዘመረው መዝሙር አለ። እሱን ዝም ብለን ብንዘምር ደስ ይለኛል። ልጆቻችን ሁላችሁ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ። ትንቢቱ ሲፈጽም ዘመኑ ሲያበቃ ከቀን አሳዘገኝ ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አበስርክ። የአምላክን ሰው መሆን ለዓለሙ ሰበክ። ወደ ድንግል መጥተህ ደስታን አበስርክ። የአምላክን ሰው መሆን ለዓለሙ ሰበክ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ
ስንተራፍትነ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንተራፍትነ ድረስ ድምፅህን እንስማ ከውሃና ከሳት ከሞት አመለጦ በሳቱ መካከል ለጥፋት ቢሰጦ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንተራፍትነ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንተራፍትነ ድረስ ድምፅህን እንስማ አንዲት ሰምቻለሁ። አንዲት ቡና መቀሌ ያለው የእናቴ ቤት ልስትና እኔ አሁን እዛ ነበርኩ ባለፈው። አዎ ነገሩኝ ነበር ሂጄ በጠጣ ደስ ባይኝ፣ ግን እንደው ግነት እንዳይሆን ነው እንጂ እኔ ራሴ ቤቱ ጋር ተገኝቼ እንደው ቤቱንም በሰው ብንጎበኘው ጥሩ ነበር። ሳይታወቅ ደስ ይለኝ። አብረን እንሄዳለንና መቀሌ በቃ አለቀ። ችግር አለው። ይሄው መታለች እኔ እናቴ ከመን ለኸ ደሃንዶ ምን ክብል ገብረ ዮሐንስ ገበጻርቅነት እዚ አንዱ እንኳን አራኸበና አድና ዘአመሰለ ቆልዓ ሰዛበኪ አምላኽ ምስጋና ይግብኦ እዩ ይዕቤልና ትንሽ ይጎሮ አከዶ ይጎሮ ቴንክ ዩ እሺ በጣም ብሶኛል ስላወቅኳት። ለምን ባለፈው ስትናገር ሰምቻለሁ። አረ እውነት ደስ ብሎኛል። የሆነ ጊዜ ያው አንተን ለመስማት ሞኝነት ነውና ቲክቶክ ስክሮል ሳደርግ አንዳንዴ እኔ ትንሽ እንዳቅሜ እሞክራለሁ። ብዙም ቴክኖሎጂ ሰው ባልሆነ ግን ያው እሰማለሁ አንዳንዱን። ያኔ እናቴ ቤት ያለው ብለስ ታስጎበኝ ነበር። ፋውንቴን እንዳለው ቴራስ እንዳለው ስራ ወደ ኢትዮጵያ ስመጣ የመጀመሪያ ጊዜ እሱ ነው የቆየ ነው እሱ ነው እኔ ጋር የመጣው አሁን ነው እንግዲህ። አረ ያው ሪፖስት አድርገው ተመጣጣ አሁን ሰው ስቲል ያየዋል። እና እንደውም ባለፈው በነበረን ቆይታ ምን አለ ሊድቢ ነበር ግን እንደው ማጮህ እንዳይሆን ትንብዬ ፈረቼ ታረ በደማቅ አቀባበል ነው የምንቀበል። መቀሌ ስንሄድ አብረን ትሄዳለህ እያሰብኩ ነው መቀሌ ለመሄድ። አሁን እንግዲህ እዛ ነበር ከለ ያው ስለነበርኩ ትንሽ መቆየት አለብኝ። ችግር የለውም። ያው እንትኑ ሲመረቅ ነው ያንተ ቤት ሲመረቅ ይሄ አሁን ያልከው ቤት ሲመረቅ በደንብ ሰርቪስ ሲሰጥ በቃ ያኔ ጾም ይፈታል። ያኔ ደግሞ ገብተን እንግዲህ በረከቱን እንቆድሳለን። ደስ ይለኛል። እሺ ቻሌንጅ አሁን በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ እግር ነው። በደም አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድመው የደወሉልኝ ካምፓኒ ያሉ ስማይል ደንታል ክሊኒክ ይባላሉ። የጥርስ ህክምና ነው። አዎ ጥርስ ስለማያምር እንደውም ኧረ በቃ እሱን እንትን አድርገው። ፈገግታ በጣም ያምራል። ፈገግታ ያምራል፣ ግን የበለጠ እናደርገዋለን ታባል እና ስማይል ደንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። ጋይስ በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው። ቻሌንጃችን ይሄ ነው የተቀበልነው። ስማይል ደንታል ክሊኒክ ያስ ፈገግታ ማለት ነው። በቃ ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው። ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። እየሄዳችሁ ታግ አድርጓቸው፣ አይ ሚን ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው። እናምናለን። እንኳን እግዚአብሔር ጨምሮበት ይሄ እኮ እንኳን ለእግዚአብሔር ለሰው የሚቻል ነገር ነው። እግዚአብሔር ደግሞ በዚህ በአንድም በሌላ መንገድ ይህ የማይሰካ ባይሆን ኖሮ ወደ ሚዲያም አይወጣም ነበር። በጎ ሰዎችም አሉ እንዳልከው። ስለዚህ ኢትዮጵያውያን በጎ ሰዎች አሏቸው። በውጭም በዓለም በሌላ የሚኖሩ ሰዎች ስላሉ አይ ሆፕ ሶ ይሆናል።
ታዲያስ ተስፋ እናደርጋለን እንደሚሆን በእርግጠኝነት። ተስፋ ሲባል ያው ታውቃለህ አይደል? ቋንቋውን ለመጠቀም ነው። ኢትዮጵያውያን ከዚህም በላይ አድርገዋል። ደስ ብሎኛል ደግሞ እንዲሆን አንተን አብነ ስላደረገ። አሜን። በድጋሚ ቴንክ ዩ ነው አባት።